ሰላም እንዴት ናችሁ? ይሄንን ቪዲዮ እንዳታሳልፉ እስከ መጨረሻው አዳምጡ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉልኝ። የሆነች እህቴ ኢንቦክስ ላይ የጻፈችልኝን ታሪክ አነብላችኋለሁ። ይቀጥላል። ሰላም እህቴ 2015 ላይ ወደ ሳኡዲ አቀናው። ሳቀና የገባሁበት ቤት አልተመቸኝም ነበር። በሳምንቱ ነበር ወደ ቢሮ የመለሱኝ። ወደ ቢሮ ሲመልሱኝ ቢሮዎቹ ደግሞ ቋንቋም ስለማልችል ምንም ነገር ስለማላቅ ወስቶ ለግብጻዊ ደላላ ሰጡኝ። ደላላው ስራም አላስገባኝም ነበር። ለአንድ ወር ቤቱን ነበር ቁጭ ያልኩት። የቤቱን ስራ እየሰራውለት እያሰሩኝ ብር አይከፍሉኝም ነበር እና እዛ ጋር ስኖር በጣም ሳጨናንቀውና ወደ ስራ መግባት እንደምፈልግ ስነግረው ቤተሰቦቼ ምንም ነገር እንደሌላቸውና እናቴ እንደሞተች በህይወት እንደሌለች ወንድሞች እንዳሉኝ አባቴ እንደማይፈልገኝ አባታችን ከልጅነት ጀምሮ እንደማናቅ ብዬ ሁሉንም ነገር እንዲያዝንልኝ ብዬ ስነግረው አላዘነልኝም ነበር። አርትዱ ስለ ታሪኩ ቤተሰብ እንደሌለኝ ስነግረው የበለጠ ደስ አለው እና አንድ ማቃት የኢትዮጵያዊ ጓደኛ አለችኝ እሷ ታናግርሻለች አለኝ። እሺ ብዬ በስልክ አገናኘን። ከሷ ጋር ሲያገናኘኝ ሰላምታ ከተጠያየቅን በኋላ እኔም ደግሞ የዋህነቴ ቤተሰብ እንደሌለኝ ለሷም ነገርኳት። ስነግራት ብሄርሽ ምንድነው አለችኝ። አማራ ነኝ አልኳት። እኔ ኦሮሞ ነኝ ብለኝ እሺ ስራ ትገቢያለሽ ችግር የለም አለችኝ። ስራው ምንድነው መቼ ነው ምገባ ብዬ ስራ የመግባት ፍላጎት ስላለኝ ወንድሞቼን ለማስተዳደር ፍላጎት ስላለኝ የወንድሞቼ አድራ ስላለብኝ የቤተሰብ ኃላፊነት ስላለብኝ ስራ እንደምፈልግና ስራ የትኛውንም ስራ መስራት እንደምችል ነገርኳት። ስነግራት ችግር የለውም አለችኝ። ምስት የለውም ልጆች የለም ሄደሽ ቤቱን ታጸጅለታለሽ ተመልሰሽ ትመጫለሽ ማለቴ ደላላው ቤት ማለት ነው። ሄዳ እንድትመለስ ነገረቻት። እሺ አልኳት እና ደላላው ምንም አያስከፍልሽም ለቤቱ አለችኝ። ተስማትትሪ በዛን ሰዓት ስራ መስራት ብቻ ስለምፈልግ እሺ አልኳት። ግን ለቤት ጽዳት አይደለም የሚፈልገኝ የነበረው እሷና ኢጅፕቱ ሰውየው አረቡ ሶስታቸውም ተነጋግረው ለሴት አዳርነት ነበር የተስማሙት። እኔ አላቅም ነበር። ወደ ስራው ገባው። ስራ ስገባ ሰውየው ቤት ውስጥ ላይ ምንም ነገር እንዳትሰሪ ይለኛል እና ምን ፈልገ ነው እለዋለሁ። አንቺ ለኔ ምስቴ ነው የምትሆኚ፣ ምስቴ ላደርግሽ ፈልጋለሁ፣ ምስቴ ሞታለች እና ምንም ነገር እንድትሰሪ አልፈልግም፣ ከኔ ጋር እንድትሆኚ ከኔ ጋር እንድትተኙ ነው የምፈልገው ይለኛል። ለሷ እንዲደውልላት ለግብጻዊ ነገርኩት። ስነግረው እንደውም በተቃራኒ ምንም ነገር አታገኝም፣ ባትነግሪያት ለውጥ የለም፣ እሷና እኔ ተስማምተን ያደረግነው ነገር ነው፣ ለሷ የሚከፈላታል ለኔ የሚከፈለኛል፣ ትሰሪያለሽ ወደሽ አለኝ። ግን ደሞዝ አላገኝም ነበር እና ወደ ግብጻዊው ቤት ደላላው ቤት ስመለስ በዛን ሰዓት አረቡ 3 ቀን እሱ ቤት ያስቀምጠኛል፣ 3 ቀን ደላላው ቤት ያስቀምጠኛል።